ፎሬክስ ማርኬት ማለት የሁለት ሀገር የተለያዩ ከረንሲዎች ኤክስቼንጅ የሚደረጉበት ማርኬት እንደማለት ነው። እዚህ ጋር በትንሹ ለማስቀመጥ እንደሞከርኩት the exchange of one currency for another is called forex trading, sometimes refers to as forex exchange or FX trading. ይሄ ማለት ለምሳሌ ከመካከላችሁ አንዳችሁ በሚቀጥለው ሳምንት ዱባይ መሄድ እቅድ አላችሁ እንበል። የኢትዮጵያ ብር መጀመሪያ ባንክ በመሄድ የኢትዮጵያ ብር በመስጠት ዶላር ተቀብለን ነው ከዚህ ሀገር የምንወጣው። ካለበለዚያ ዱባይ ስንደርስ ምንም ነገር ማድረግ ስለማንችል በኢትዮጵያ ብር ማለት ነው። ይህ ፕሮሰስ የኢትዮጵያ ብሩን ሰጣችሁ ዶላር የምትቀበልበት ፕሮሰስ is what forex exchange is። እና ሌላ በመቀጠል ስለ ፎሬክስ ኤክስቼንጅ ማወቅ ያለባችሁ እዚህ ጋር ድጋሚ ለመጥቀስ እንደሞከርኩት ፎሬክስ ኤክስቼንጅ ማለት ኢን ዘ ወርልድ በጣም ሬጉሌትድ የሆነው ቢገስ ማርኬት ነው። ሬጉሌትድ የሆነበትን ምክንያት ኦልሞስት ሞስት ኢንፍሉዌንሻል ካንትሪ ከረንሲስ አር ሄቪሊ ትሬድድ ኢን ዲስ ማርኬት። እዚህ ትሬድ የሚደረጉትን ከረንሲዎች በየሀገሩ ሩልስ ኤንድ ሬጉሌሽን ኦቤ መደረጋቸው እና እያንዳንዱ የሚገዛውን የሚሸጠውን ኦዲት የሚያደርግ ክሊር የሚያደርግ ሴትልመንት የሚሰራ ይህን ሁሉ ኢንቮልቭ ያደረገ በጣም ዲቴል ቼክ ተደርጎ የሚካሄድ ማርኬት ነው። ምን ያህል ትልቅ ነው ወይ ደግሞ ቢገስ ማርኬት ነው እንዲባል ያደረገው ደግሞ እዚህ ጋር እንደምናየው የዚህ ማርኬት ዴይሊ ቮሊዩም ከ6 ትሪሊየን ዶላር በላይ በቀን ውስጥ ይንቀሳቀስበታል። ትሪሊየን፣ ይሄም በቀን ነው የምናወራው። ይሄ ማለት አሁን ከረንትሊ እንደወርድ ባለው ላይ ቢገስት ማርኬት ያደርጓል ማለት። ማርኬት ማለት አሁን ምሳሌ የፎሬክስ ትሬዲንግ ማርኬት አለ፣ የስቶክ ኤክስቼንጅ ማርኬት አለ፣ የሃውዚንግ ማርኬት አለ። እንዲህ እያለ ራሳቸውን የቻሉ ሴክተሮች አላቸው። ከሁሉም ሴክተሮች ፎሬክስ ትሬዲንግ ቢገስት ማርኬት እንደወርልድ የተባለበት ምክንያት በቀን ከ6 ትሪሊየን በላይ ስለሚያንቀሳቅስ ነው ማለት ነው። ሌላ በመቀጠል ስለ ፎሬክስ ትሬዲንግ ከማውራታችን በፊት ማወቅ ያለብን ዋት ኢዝ ከረንሲ ፔር የሚባል ነገር ነው። ከረንሲ ፔር እንዳልኳችሁ ቅድም ነው ብር ሰጥታችሁ ዶላር እንደምትገዙት ሁለት ከረንሲ አንድ ላይ ሲሆኑ ነው ይህንን ኤክስቼንጅ ፈጸመን የምንለው አይደለም። እዚህ ጋር በምስሉ ላይ እንደምትመለከቱት እነዚህ ምስል ላይ የምታያቸው 8 ከረንሲዎች ሄቪሊ ትሬድድ የሆኑት ከረንሲዎች ናቸው። እንደ ፎሬክስ ማርኬት ትሬድ ማለት ብዙ ሰው የሚገዛቸው ብዙ ሰው የሚሸጣቸው ማለት ነው። አሁን ለምሳሌ ኤዩዲ ማለት የአውስትራሊያን ከረንሲ መሆኑን በሲምቦል ያስረዳል። ሲኤዲ ለካናዳ እያለ እስከ ዩኤስዲ ከዩናይትድ ስቴትስ ድረስ እንሄዳለን ማለት ነው። እዚህ ጋር እንደሚታየው ፔርስ ብዬ እንዳስቀመጥኩላችሁ አሁን እነዚህ ሞስትሊ ትሬድድ ኦር ደግሞ ሜጀር ማርኬቱ ላይ ሜጀር ትሬድ የሚደረጉት ከረንሲዎች እነዚህ ናቸው። ዩሮ ዩኤስዲ የሚለውን እንመልከት። ለምሳሌ የመጀመሪያው እዚህ ጋር እንደምትመለከቱት ዩሮ ዩኤስዲ ማለት አንድን ዩሮ ለመግዛት ስንት ዩኤስዲ ያስፈልገኛል የሚለውን ነው የምናወራው። ፔር ሁሌ ስታዩ 3 ሌተር ሲምቦል ከዛ ሃይፈን ከዛ ከእንደገና ሌላ 3 ሌተር ሲምቦል አለ። ከሃይፈኑ በፊትና ከሃይፈኑ በኋላ ያሉት ከረንሲዎች ዲፈረንት ሚኒንግ ነው ያላቸው። ከሃይፈኑ በፊት ነው መጀመሪያ የሚመጣው ከረንሲ ቤስ ከረንሲ ወይ ደግሞ ዩኒት ኦፍ ሜዠር በመባል ይታወቃል። ይሄ ማለት ሁሌ ከፊት ለፊት የሚቀመጠው ከረንሲ ዩኒት ቫልዩ አንድ ነው። ሁሌ 1 ዩሮ፣ 1 ዶላር፣ 1 የብሪቴን ፓውንድ፣ 1 የአውስትራሊያን ዶላር፣ 1 ዩኤስ ዶላር እያልን ነው ፊት ለፊት ያሉት የምንጽፋቸው። ሁለተኛ ላይ ደግሞ ያሉት ኮድ ከረንሲ በመባል ይታወቃሉ። ኮድ ከረንሲ ማለት ደግሞ ያንን አንድ ብለን የጠቀስነውን ከረንሲ ለመግዛት የሚያስፈልገንን ብዛት ማለት ነው። አሁን ዩሮ ዩኤስዲን እንደ ምሳሌ ስንወስድ እዚህ ጋር ባይ ብሎ ስንት ይላል? 1.07851 ይላል። ይሄ ማለት 1 ዩሮ ለመግዛት 1 ዶላር ከ7 ሳንቲም 851 ያስፈልገዋል ማለት ነው። ይሄ ማለት ዩሮ በቫልዩ ከዶላር እንደሚበልጥ ያሳያል። ኦልሬዲ ሲጀምር ሁለቱም ቫልዩዋቸው ዩሮ እና ዩኤስዲ ገበያ ላይ ያላቸው ቫልዩ እኩል ቢሆን ኖሮ ባይ ለማድረግ 1 ዩኤስዲ ብቻ ነበር የሚያስፈልገን ማለት ነው። ነገር ግን የዩሮ ቫልዩ ስለሚበልጥ ዩኤስዲ የሚያስፈልገን ወይም ዶላር የሚያስፈልገን 1 ዶላር ከ7 ሳንቲም 851 ያስፈልገናል ማለት ነው። ወርታች ወረድ ብለን ደግሞ ስናይ ዩኤስዲ ጄፒዋይ ይላል። ዩኤስዲ ጄፒዋይ ደግሞ የአሜሪካ ዶላር ከጃፓኒዝ የን ጋር ሲወዳደር ማለት ነው። አሁን ቅድም ዩሮ ዩኤስዲ ላይ
ዩኤስዲ ነበር ከኋላ የነበረው። ያ ማለት 1 ዩሮ ለመግዛት ይሄን ያህል ዩኤስዲ አለ። አሁን ደግሞ ከፊት ለፊት ያለው ዩኤስዲ ነው። ያ ማለት 1 አሜሪካን ዶላር ለመግዛት ስንት ጃፓኒዝ የን ያስፈልገናል ማለት ነው። እዚህ ጋር ከእንደገና እንደምንመለከተው 1 የአሜሪካን ዶላር ለመግዛት 149.240 የጃፓኒዝ የን ያስፈልገናል ማለት ነው። እያለ ወደታች እየወረድን እንሄዳለን። ይሄ ስንገዛ ነው። ስንሸጥ ደግሞ ያለውን ዋጋ በዝርዝር እዚህ ጋር አለ። ስለዚህ ዲቴል በዚህ ኮርስ ላይ በኋላ ላይ እናወራለን። እሺ ፎሬክስ ማርኬት ላይ እንዴት ነው እኛ ብር የምንሰራው የሚለውን ደግሞ እንወያይ። ይሄ ማለት እኔና እናንተ እዚህ ማርኬት ላይ ገብተን ብር ለመስራት ስንሞክር ምንድነው የምናደርገው? አሁንም ዩሮ ዩኤስዲን እንደ ምሳሌ በመውሰድ እንቀጥላለን። አሁን እዚህ ጋር መጀመሪያ እንደተጠቀሰው ባይ ሴናሪዮ ላይ ባለንበት ጊዜ እየገዛን ነው እንበል። ያ ማለት 1 ዩሮ በስንት ዋጋ ይላል እዚህ ጋር እንደምንመለከተው በ1 ብር ከ7.851 ሳንቲም 1 ዩሮ ገዛው እኔ። ከዛ ትንሽ ቆይቼ ደግሞ ያንን የገዛሁትን ዩሮ በስንት ሸጥኩት? በ1.0786 ሳንቲም ሸጥኩት። አሁን እዚህ ጋር የምናየው እችኛዋ ከዴሲማል ፖይንቷ አራተኛ ላይ ያለችው ቫልዩ ከ5 ወደ 6 ጨምራለች። ያ ማለት 1 ዩሮ የገዛንበት ብር ዋጋው ጨምሯል ማለት ነው። እሱ አሁን እዚህ ጋር ሲንሸጥ እችኛውን ዲፈረንስ እንደ ትርፍ እንወስዳለን። አሁን እዚህ ጋር ስታዩት በጣም ትንሽ ሳንቲም ነች፣ ግን በኋላ ላይ በደንብ እዚህ ኮርስ ላይ የምናወራው ሌቨሬጅ የሚባል ነገር አለ። ያ ማለት እቺን ትንሽ ሳንቲም እንዴት በትልቅ ቮሊዩም ትሬድ ማድረግ እንደምችል በሰፊው የምናወራበት ይሆናል ማለት ነው። ከዛ በመቀጠል የምናየው እዚህ ፎሬክስ ማርኬት ላይ ማን ነው የሚገኘው? አሁን እዚህ ጋር ትሬድ ለማድረግ እኔም ትሬደር ነኝ፣ እናንተም የወደፊት ትሬደሮች ናችሁ። እንደ ትሬደር እኛ ብቻችን እዚህ ውስጥ ብንገናኝ ይሄ ማርኬት ኤክስኪዩት ይሆናል ማለት አይደለም። ቅድም እንዳልኳችሁ ደግሞ ከ6 ትሪሊየን በላይ ዶላር በቀን የሚንቀሳቀስበትም እንደኔና እንደናንተ ግለሰብ ትሬደሮች ስለተሰበሰብን አይደለም። እዚህ ጋር ምን ይላል? እንደ ፎሬክስ ማርኬት ያሉት ከገቨርንመንት በመጀመር ነው። ቅድም እንዳልኳችሁ ሄቪሊ ሬጉሌትድ ማርኬት ነው ብያችኋለሁ። ያ ማለት የተለያየ ሀገር ከረንሲ በጣም ዲፔንድ የሚያደርግበት ማርኬት ነው። ዛሬ የአሜሪካን ዶላር ቫልዩ ቀነሰ ማለት እንደ ሀገር የነዚህ ሀገር ኢኮኖሚ እየቀነሰ ነው የሚለውን ኢሜጅ ነው የሚሰጠው። ይሄ ሙሉ በሙሉ አጭር የሆነ መልስ ሆኖ ሳይሆን ያው ጀነራላይዝ አድርጌ ለማስረዳት ማለት ነው። እዚህ ውስጥ ማን ኢንቮልቭ ያደርጋል? እዚህ ጋር ለመጥቀስ እንደሞከርኩት ያህል ገቨርንመንት ኤንድ ሴንትራል ባንክስ ይላል። አሁን ለምሳሌ የኢትዮጵያ ከረንሲ ቫልዩ ቢኖረው እና ማርኬት ውስጥ ቢኖር ኖሮ የኢትዮጵያ መንግስትና ብሔራዊ ባንክ እንደማለት ነው። ከዛ በመቀጠል ደግሞ ኮሜርሻል ባንክስ ይላል። ኮሜርሻል ባንክስ ማለት ደግሞ ልክ እንደ ንግድ ባንክ፣ አቢሲኒያ ባንክ እያልን የምንጠቅሳቸው በየሀገሩ ያሉትም እዚህ ውስጥ ኢንቮልቭ ያደርጋሉ ማለት ነው። ከዛ በመቀጠል ደግሞ ብሮከርስ ይባላል። ይሄ ደግሞ እኔና እናንተ ኢንተርኔት ላይ ሆነን ከማንተዋወቀው ሰው ጋር ነው ይህን ከረንሲ እንገዛው ምንሻሻጠው ማለት ነው። ይህንን ፋሲሊቴት የሚያደርጉልን ፕሮቫይደሮች ብሮከር እንላለን። በእኛ ሀገር ደላላ ለማለት ባይመችም ቤት ለመግዛት ብትፈልጉ ደላላ የምትፈልጉት ሻጭና ገዢውን የሚያገናኝ ስለሆነ ማለት ነው። ሌላ በመቀጠል ደግሞ ሄጅ ፈንድ ይባላሉ። ሄጅ ፈንድ ደግሞ ከተለያዩ ሰዎች ብር በመሰብሰብ በትልቅ በሆነ ቮሊዩም ማርኬት ውስጥ ገብተው የሚያንቀሳቅሱ ማለት ነው። ለምሳሌ እኔ $10 ይዤ ማርኬት ውስጥ ገብቼ 10% ለመስራት ባቅድ ያ ማለት ስንት ማለት ነው? $10 10% $1 ሰርቼ ወጣው ማለት ነው። ግን 100 ሚሊዮን ይዤ ገብቼ ማርኬት ውስጥ 10% ለመስራት ብሞክር ያ ማለት ደግሞ ስንት ነው? 10 ሚሊዮን ትርፍ ይዤ ወጣው እንደማለት ነው። ከዚህኛው ፐርስፔክቲቭ የተለያዩ ሰዎችን ብር በመሰብሰብ ትሬድ የሚያደርጉ ኢንስቲትዩሽኖች ሄጅ ፈንድ ይባላሉ። ሌሎችም አሉ። ሌላ በመቀጠል ደግሞ ሊኩዲቲ ፕሮቫይደርስ ይባላሉ። ሊኩዲቲ ፕሮቫይደርስ ማለት አሁን በሰፊ በኋላ እናወራበታለን ብዬ የዘለልኩትን ሌቨሬጅ ስንል አሁን እኔ እጄ ላይ ያለኝ 10 ብር ሆኖ ግን በ100 ብር ቫልዩ ያለው ነገር ትሬድ ማድረግ ብፈልግ ይሄንን ብር ፕሮቫይድ የሚያደርጉልን ብዙ ጊዜ ይሄንን ኤክስቼንጅ የምንሰራበት ብሮከሮች ፕሮቫይድ ያደርጉልናል።
ሰምታይምስ ደግሞ ኤክስተርናል ሊኩዊዲቲ ፕሮቫይደሮች ከብሮከሮቹ ጋር አንድ ላይ በመሆን ይሄንን ሰርቪስ የሚሰጡናል ማለት ነው። ከዛ በመቀጠል ደግሞ ኮሜርሻል ካምፓኒስ ናቸው። ኮሜርሻል ካምፓኒ ደግሞ የግል ኩባንያዎች እንደማለት ነው። አሁን ለምሳሌ አፕል መስሪያ ቤቱ ካምፓኒ ሊሆን ይችላል፣ ማይክሮሶፍት ሊሆን ይችላል፣ ኦር ደግሞ እኛ ሀገር ለምሳሌ ትልቅ ቢባል ሚድሮክ ግሩፕስ ሊሆን ይችላል እዚህ ውስጥ የሚገባው። እነዚህ የተለያዩ ካምፓኒዎች በላርጅ አማውንት ኦፍ ቮሊዩም እዚህ ማርኬት ውስጥ ገብተው ትሬድ ማድረግ ይችላሉ ማለት ነው። ሌላ በመቀጠል ቮሊዩማችን ትንሽ የሆነው ደግሞ እኛ ሪቴል ትሬደሮች ነን። ሪቴል ትሬደር ማለት እኔና እንደናንተ ግለሰቦች ከየቤታችን ሆነን አንዱ $10 አንዱ $1000 እየገባ ትሬድ የምናደርገው ትሬደሮች ደግሞ ሪቴል ትሬደሮች ይባላል። እና ከዚህም በላይ ያለ ከሬጉላቶሪ ጋር የተገናኘ ነገርን ከቨር እያደረጉ የሚሰሩ ብዙ ኢንስቲትዩሽኖች አሉ። ይሄንን ፎሬክስ ማርኬት ኤክስኪዩት እንድናደርግ የሚረዳን ማለት ነው። የመጀመሪያ ኮርሳችንን ይሄን በመሰለ መልኩ ስንጨርስ ደስታ ነው። በቀጣይ ቪዲዮአችን እስከምንገናኝ ድረስ እዚህ ላይ በደንብ በመወያየት ራሳችሁን በደንብ ስለዚህ ማርኬት ስላወራነው ነገር እንድታውቁ በማድረግ ጊዜያችሁን እንድትሰልፉ እንመኛለን። መልካም ጊዜ